ሰላም ሰላም፣ እንዴት ናችሁ? ቤተሰብ ከምር ጠፍቼ ነበረ። ለአንዳንድ ምክንያት ስራ ነበረኝ። እዛ ስራ ጋር ስሯሯጥ ማለት ነው አቁሜ ነበር እና ደህና ናችሁ? ሁሉ ሰላም ነው? እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እንዴት ነበረ? እርግጠኛ ነኝ መቼም አሳድጋችሁኝ ይሆናል። እኔ ገብቻ አላየሁም። አሳድጋችሁኝ ይሆናል ብዬ ተስፋ አደርጋለሁ። ሁሉም ሰላም ነው ወይ ቤተሰብ? ገና እንዴት አለፈ? ጥምቀትም እየመጣ ነው እንግዲህ። ጥምቀትን ደግሞ እንዴት ልትቀበሉት ነው? እንዴት ልትመቀበል አሰባችሁ? እርግጠኛ ነኝ ደስተኛ ሆናችሁ፣ ገናንም ደስተኛ ሆናችሁ አሳልፋችሁ፣ ጥምቀትንም ደስተኛ ሆናችሁ እንደምታሳልፉ እርግጠኛ ነኝ። እግዚአብሔር እንግዲህ የጠበቀን በያለንበት መልካሙን ነገር ያሰማን። ደግ ነገር ስንሰማ አይምሯችን ጥሩ ነገር ለማመንጨት እንትን ይላል ማለት ነው እና እግዚአብሔር ይመስገን። ዛሬ ግን እኔ በጣም ካናደደኝና ከተበሳጨሁበት ነገር ልንገራችሁማ። አንድ ጓደኛዬ ማለት ነው ካርጎ ልካ ነበር። የተወሰነ ኪሎ ነው እና ካርጎ ስትልክ ማለት ነው 100 ምናምን ሺህ ብር ቆረጡባት ማለት ነው። ይሄ ምንድነው? ይሄ ተከፈለ እና በጣም ተናደደች። እና እንደዛ የምትልኩ ልጆች ግን ለምን እኔ በጣም እየተናደድኩባችሁ ነው። እንደዛ አትላኩ፣ በቃ ከምር አትላኩ። አንደኛ ነገር ኢትዮጵያ የምንፈልገው እቃ አለ፣ የምንፈልገው እቃ ማለት ነው። ምንም የሚያስፈልግ ነገር የለም። እዚህ ጋር ሳህንና ብርጭቆ ተሸክሞ መሄድ ጥሩ አይደለም። ስለዚህ እባካችሁ እህቶቼ እንደው ትንሽ በርታ እንበል። ምክንያቱም ብሩ ኢትዮጵያ ላይ ሲገባ የፈለጋችሁትን እቃ እዚህ ጋር ያለው እቃ ኢትዮጵያ ላይ አለ። መርጣችሁ ሳይንገላታባችሁ ብዙ ወጪ ሳያስወጣችሁ ምናምን ነገር መግዛት ይቻላል። እና እባካችሁ አሁንም እባካችሁ ነው። ብዙ ጊዜ ተነግሯል፣ በሚዲያም በምናምን ብዙ ነገር ተነግሯል። ግን ማንም ሰው አሁንም እንትን እያለ አይደለም። እና እንትን አትበሉ፣ እሺ? አትላኩ፣ ከምር አትላኩ። ኢትዮጵያ ግዙ። እዚህ እቃ የገዛችሁበት እዛ ደግሞ ለኪሎ የተከፈለበት እዛ ደግሞ ለምንድነው ለቀረጽ የሚከፈለው ምናምን በጣም ብዙ ነገር ቤታችሁ ሙልት ታደርጋላችሁ። ሶፋው ሁሉ ነገር ማለት ነው። ስለዚህ ቀረጽ 100 ምናምን ሺህ ብር ከሚከፈል ለቤታችሁ እንደውም በቃ ሙልት አድርጎ ለቤታችሁ ሙልት ለማድረግ እስከ 200 ሺህ ብር በቃ በቂያችሁ ነው። ከዛም በላይ ነው አውጥታችሁ የምትልኩት እናንተ። ስለዚህ እባካችሁ ነው የምላችሁ እግዚአብሔርን። ምክንያቱም የዚህ ድካም ስለማቀው፣ ድካሙን ህመሙን ስለማቀው። ሁለተኛ ነገር ደግሞ የዛ ሀገር ልብስ ሄዶ ኢትዮጵያ ላይ አይለበስም። ሳልቫጅ እንደውም ደህና ነው እኮ ኢትዮጵያ ላይ። ስለዚህ ከሳልቫጅ ያነሰ ነው። እና እህቶቼ እባካችሁ ተማሩ። ማለት የመጣንበት እቃ የሆነ ብረት ድስት ምናምን የሆነ ድስት ነገር ገዝተን ለመሄድ ሳይሆን ጉልበት ይደክማል። ብዙ ነገሮችን እድሜያችን በሄደ ቁጥር በጨመረ ቁጥር ብዙ ነገሮችን እያጣን ነው የምንሄደው። ስለዚህ ከአሁኑኑ ብልጥ መሆን አለብን። ከአሁኑኑ በቃ ጠንካራ መሆን አለብን። ይሄን ስራ እስከያዝን ድረስ ይሄን ነገ ተመልሰን ስራውን ስለማናገኘው አሁኑኑ ጎበዝና ጠንካራ መሆን ለነገ ለእናንተ ማንም አይወደንም። ቤተሰብ በሉ ማን በሉ ብር ከሌለን አውልቀው ነው የሚጥሉን። ስለዚህ እህቶች እንደው በፈጣሪ ስም ይዣችኋለሁ፣ እቃ አትላኩ። እንትን ስትሉ እቃ አትላኩ። ኢትዮጵያ የፈለጋችሁት እቃ አለ፣ የፈለጋችሁት እቃ ማለት ነው። ስለዚህ ጥንቃቄ አድርጉ። ከምር እኔ ስለምወዳችሁ ስለማስብላችሁ ነው። ምክንያቱም ሁላችንም ስደትን አይተነዋል እና ጎበዝና ጠንካራ እንድትሆኑ ነው የምፈልገው። እሺ ማሮቼ? ምክንያቱም እዛ ጋር ለዚህ ተብሎ ደግሞ ውድ እኮ ነው እቃ። በስደት አለም እቃ ምን ለመግዛት በጣም ውድ ነው። ስለዚህ ያ ነገር እንዳይሆን ጥንቃቄ አድርጉ። ብዙ ነገር አትርፋችሁ ኢትዮጵያ ላይ ገዝታችሁ ብዙ ነገር አትርፋችሁ ለቤተሰብ ለእናት ለአባት ትመረቁበታላችሁ በተረፈው ነገር ማለት ነው። እና እህቶቼ እኔ የምላችሁ ይሄ ነው። ሁለተኛ ነገር ደግሞ ለሌላ ጊዜ እንትን እላለሁ እንጂ እሱ በጣም አናዶኛል። እሱ ምንድን ነው
በልተው ጠግበው ተስተካክለው ለሚኖሩ ሰዎች ጊፍት የምትሰጡ ሰዎች አላችሁ። እሱ ራሱ በጣም ነው የሚያመኝ እኔ ማለት ነው። ምክንያቱም ትንሽ ያመኛል እሱን ለመናገር እና አሁንም ቢሆን እህቶቼ፣ በስደት ያላችሁት እህቶቼ ጠንካራ ሆኑ፣ ብልጥ ሆኑ። ሁሉም ነገር አገራችን ላይ ስንሄድ እንደርስበታለን፣ እናገኘዋለን ማለት ነው እና ማናገኘው እዚህ ጋር የምንሰራ ስራ በየወሩ የሚከፈለን ደሞዝ ኢትዮጵያ ላይ ከሄድን ማንም የሚከፍለን የለም። ስለዚህ እዚህ በምንሰራው ስራ እዛ ጋር የሆነ ነገር የራሳችን አቋቁመን የራሳችን የሆነ ነገር ሰርተን ምናምን ነገር ነው እንጂ ደሞዝ አይከፈለንም። ስለዚህ እዚሁ ቁጭ ብለን የራሳችን አይምሮችን ተጠቅመን እዛ የምንሰራውን ስራ የምናደርገውን ምን ያክል ይበቃል፣ እንዴት ይሆናል ምናምን እያልን ማሰብ ነው እንጂ ያለብን ሌላ ይሄ ቁሳቁስ ነገር ባንልክ እኔ ጥሩ ነው ባይ ነኝ፣ እንደኔ ማለት ነው። ምክንያቱም እኔ እንደዚህ መላክ አልፈልግም። ምክንያቱም መግዛት ከፈለኩኝ ኢትዮጵያ ላይ በጣም ምርጥ የሆነ ቃል ምርጥ የሆነ እግዚአብሔር ይመስገን። ስለዚህ እንደዛ ነው ብዬ ነው የማስበው እና ሁላችሁም እንደው የቻላችሁትን አቅም ከእንደዚህ አይነት ድርጊት እንደዚህ አይነት ነገር ለማድረግ እንትን እንዳትሉ። ምክንያቱም የምትከስሩት የምትደክሙት እናንተ ናችሁ። ያ ዕቃ ተመልሶ ልሽጠው ብትሉ እንኳን ምንም ዋጋ የለውም። ስለዚህ የምትችሉ ከሆነ ወርቃችሁን እየገዛችሁ አስቀምጡ። ወርቁን ነገ ወስዳችሁ ብትሸጡት ታተርፉበታላችሁ እንጂ አትከስሩበትም እና እንደዛ ነገር ብታደርጉ ይመረጣል። ስለዚህ አሁንም እግዚአብሔር እንግዲህ ለሀገራችን ያብቃል፣ ሰላም የሚያደርግልኝ ሀገራችን እና ጎበዝና ጠንካራ እንድትሆኑ ነው የምፈልገው። እኔንም እንደዛው ጎበዝና ጠንካራ ነው መሆን የምፈልገው። ግን እኔ አንድ ነገር ምነግራችሁ እንደዚህ ይሄ እንትን ቁሳቁስ ነገር አልወድም። ይሄ እኔ ባህላዊ ነገር ስለምወድ አብዛኛው ባህላዊ ነገር ስለምወድ ይሄ ዝም ብሎ አሁን መጤ ነገሩ ብዙም ደስ አይለኝም እና እዛ ምንም ችግር የለብኝም እና እህቶቼ አሁንም አደራ ምላችሁ እንደዚህ አይነት ውስጥ እንዳትገዙ፣ ይቅርባችሁ። ገንዘባችሁን ቆጠር አድርጋችሁ ሄዳችሁ አገራችሁ ላይ እየነገዳችሁ ምናምን ነገር ራሳችሁን አሳድጋችሁ እዚህ ጋር የፈለጋችሁትን እቃ ኢትዮጵያ ላይ በብራችሁ ምዝዝ አድርጋችሁ መግዛት ትችላላችሁ ማለት ነው እና እህቶቼ ይሄንን ነው የምላችሁ። በተረፈ ሁላችንም በያለንበት ይጠብቀን። ሰላም ሆኑልኝ፣ ደህና ሆኑ ማለት ነው። እሺ በርቱ።